ሰበር የተባሉ አዳዲስ ዜናዎችን ይዤላችሁ መጥቻለሁ። አጠራ አድርጌ ያቀርብላችኋለሁ። እስከ መጨረሻው አብራችሁን ቆዩ። የፈረንሳይ ፕሬስ ኤጀንሲ እንዳስታወቀው ከሆነ ጣሊያን ከእስራኤል ጋር የነበራትን የወታደራዊ ትብብር ስምምነትን ሙሉ ለሙሉ ጥሰዋለች ወይም ሰርዘዋለች። ሳውዲ አረቢያ ከኢራን ጋር ያለው ውጥረት ይበልጥ እንዳይባባስ አሜሪካ በሆርሙዝ ሰርጥ ላይ የጀመረችውን እገዳ ማለት ነው እንድታቆም አሳስባለች። እሱ ብቻ አይደለም፣ በፍጥነት ወደ ድርድሩ መንገድ እንዲመለሱም እየጎተጎተች ትገኛለች። እንግዲህ ይህም ብዙዎች እንደሚገምቱት አሜሪካና ኢራን በሆርሙዝ ሰርጥ ላይ የሚያከናውኑት ድርጊት ማለት ነው ሳውዲ አረቢያን በቀጥታ ይጎዳታል። ሳውዲ አረቢያን ብቻ ሳይሆን በርካታ የአረብ ሀገራትንም የሚጎዳ ነው። በሌላኛው ዜና ዛሬ የዓለምን ሚዲያ ትኩረት የሳበው እንግዲህ በሆርሙዝ ሰርጥ ላይ አሜሪካ የጣለችው የባህር ላይ እገዳን ጥሰው የቻይና መርከቦች ማለፋቸው ሲሆን፣ በሌላኛው ደግሞ የእስራኤሉ ቻናል 12 እንደዘገበው እስራኤል ማለት ነው ያቀደቻቸው በኢራን ላይ ያቀደቻቸው በርካታ ኦፕሬሽኖችን ስላላሳካች ይህ ጦርነት እንዲቀጥል ትፈልጋለች። እነዛን ኦፕሬሽኖችን ማሳካት ስለምትፈልግ እንግዲህ እስራኤል እነዛን ኦፕሬሽኖችን ለማሳካት ስትል ሀገሯ እንዲወድም መርጣለች ማለት ነው። ምክንያቱም እንግዲህ እስራኤል ከኢራን ጋር በተዋጋች ቁጥር ድቅቅ ነው የምትለው። እሱም ብቻ አይደለም ኦፕሬሽኖችን አሳካለሁኝ ብላ ወደ ሊባኖስም ዘልቃ ብትገባም በርካታ ወታደሮቿ ምን እየሆኑ እንደሆነ በሌላ ዜናዎች አሳይቻችኋለሁ። በሌላኛው ዜና በመካከለኛው ምስራቅ ላይ ጦርነት መቀስቀሱን ተከትሎ የኑሮ ውድነት ያማረራቸው የህንድ ህዝቦች በመካከለኛው ምስራቅ በተፈጠረው ጦርነት ምክንያት የኑሮ ውድነት ከብዶናልና መንግስት መላ ይበጅልን በሚል አደባባይ ወጥተው ተቃውሟቸውን ማሰማት ጀምረዋል። ይህንንም የጀመሩት በትላንትናው ዕለት ነው። የኢራን አብዮታዊ ዘብ ቃል አቀባይ በይሳት እንዳለው ከሆነ ጦርነቱ ድጋሚ የሚጀመር ከሆነ ጠላት ያልገመቷቸውና ያላወቋቸው አዳዲስ ኃይላችንን ይፋ እናደርጋለን ሲሉ ተደምጠዋል። በሌላኛው ዜና የእስራኤል ብሮድካስት ባለስልጣን ከአንድ የአሜሪካ ባለስልጣን አገኘሁት ባለው መረጃ መሰረት አሜሪካ አስጠንቅቃለች። እስራኤልን የአሜሪካና የኢራን ክፍተት ወይም ደግሞ ተቃርኖ እየሰፋ በመምጣቱ ምክንያት እስራኤልን አስጠንቅቃለች። ያው በማንኛውም ሰዓት ሌላ አዲስ ነገር ሊፈጠር ይችላልና ተጠንቀቂ እያለቻት ትገኛለች። አሜሪካ ለእስራኤል አስጠንቅቃለች። በሌላኛው ዜና አሁን አልጀዚራ እንደዘገበው የሊባኖሱ ሂዝቡላ ዋና ጸሐፊ እንዳለውም ከሆነ እስራኤል የሊባኖሱ ሂዝቡላን አጠፋለ በሚል ሰበብ ሊባኖስን እየወረረች ትገኛለች። በሊባኖስ በርካታ ከተሞች በሊባኖስ ዋና ከተማ ቤይሩትን ጭምር የምትሰነዝረው ጥቃት የሊባኖሱን ሂዝቡላን ፈልጋ ሳይሆን ሊባኖስን ለማጥቃት ነው። ያ ማለትም እስራኤልን ለማስፋፋት የእስራኤልን መሬቶች ለማስፋፋት ያቀደችው እቅድ ከፍልስጤም ቀጥሎ ሊባኖስን እወራለሁ ብላ ነበር። ያንን መንገድ ጀምረዋለች። ለዛም እኛ ጸንተን ከፊታቸው እንቆማለን፣ በጀግንነት እንዋጋለን ሲሉ ተደምጠዋል። እሺ ጋይስ ሜጀር አፕዴቶች ትናንትና እንደምታውቁት ማለት ነው ፕሬዚደንት ትራምፕ ሆርሙዝ ሰርጥን ዘጋዋለሁ፣ ማንም አያልፍም፣ የማንም መርከብ አያልፍም እና ለኪኛ ካልተጠቀምን ማንም አይጠቀምም፣ ድርድሩ ስላልተሰካ ማለት ነው ዘጋዋለሁ ምናምን ነገር ሲል ነበርና እና ደግሞ ሌሎች ሀገራት ያግዙኛል ላይክ ኔቶ አላዮች ምናምን እነ ዩኬ እነ ጀርመኒ እነ ፍራንስ ያግዙኛል ምናምን ብሎ ፎክስ ኒውስ ላይም ሲያወራ ነበርና ዛሬ ማለት ነው ኔቶ አላዮች እንዳለ ዩኬን ተከትለው ማለት ነው ዩኬ ትናንትና ነው እምቢ ያለችው፣ እነሱም ማለት ነው ሁሉም እምቢ ብለዋል። ማለት ኔቶ ኢንቮልቭድ አይሆንም እዚህ ነገር ላይ የኛ አላይ ጠረው ለዚህ አይደለም ሩሉን ብሬክ አናደርግ ምናምን እያሉ ነውና እዛም ሆኖ ማለት ነው ትራምፕ ዛሬ ብሎኬዱን ጀምሮታል ማለት ነው። እንግዲህ ታያችሁ የኢራን ብሎኬድ ላይ ሌላ ብሎኬድ ነው የጣለውና እና ደግሞ አስተካክሏል። ላይክ ይሄ ብሎኬድ ለኢራን ብቻ እንደሆነ ማለት የኢራን መርከቦች ላይ ማለት ኢምፖርትና ኤክስፖርት እንዳታረግ ኢኮኖሚያን ለመጉዳት ማለት ነውና ብሎኬዱ የነሱ ላይ ብቻ ነው የሚሰራውና ኦሬዲ ጀምሮታል። ምንድነው የተባለ ያለው ላይክ ኢራን ኦፕሽኖች አሏት ላይክ ስቴት ኦፍ ሆርሙዝ ብቻ ሳይሆን ከላይ ሌላ ሲ አለና ካስፒያን ሲ የሚባል አለና በሱ በኩል ማሳለፍ ትችላለች የተባለ ነው። ግን ላይክ ሴንስ አይሰጥም ማለት ካስፒያን ሲ ማለት ነው እንዳያችሁት ላንድ ሎክድ ነው እና በዛ በኩል እቃዋን ላሳልፍ ብትል ማለት ነው በራሻ በኩል ማሳለፍ ያለባትና ለትንሽ ጊዜ ሊሰራ ይችላል። ግን ሎንግ ተርም ማለት ነው አንድ ካንትሪ ለኢምፖርት ኤክስፖርቱ ሌላ ካንትሪ ላይ ዲፔንድ ሲያደርግ በጣም ነው የሚጎዳው። ማለት ሪስኪም ነው የሚሆነው። አሁን ቢጣሉስ ራሻና ኢራን ምንድን ነው የሚሆነው? የትራምፕን ቃል ተከትሎ ደግሞ ያው የትራምፕን ቃል ስለሚከተል ማለት ነው ነዳጅ $100 በላይ ሆኗል። ሲስፋየሩ ላይ ትንሽ ቀንሶልን ነበርና መልሶ ማለት ነው ይኸው $103 ብድግ ብሏል። ኬዱን በማስከተል ደግሞ ማለት ነው የሺፕ ኢንሹራንስ ካምፓኒዎች አሉና ላይክ ለመርከብ ኢንሹራንስ የሚሰጡ እነዚህ አብዛኞቹ አንሰጥም ብለዋል። ጭራሽ በስትሬት ኦፍ ሆርሙዝ የሚያልፍ መርከብ አንሰጥም ምናምን ነገር ኢንሹራንስ ብለዋል። ሌሎቹ ደግሞ ማለት ነው በጣም ፕራይሱን ከፍ አድርገውታል። ማለት ማንም ሪስኩ መውሰድ አይፈልግም በዚህ ሰዓት ማለት ነው። ሁለት ብሎኬድ ላይ
ላይክ የሆነ ነገር ቢሆን ማለት ነው ማንም ካምፓኒ ሪስክ መውሰድ አይፈልግም፣ መክፈል አይፈልግም። እሺ ጋይስ ሌላ አፕዴት አለን። እንደምታውቁት ማለት ነው ትንሽ ሰዓታት በፊት ፕሬዚዳንት ትራምፕ ማለት ነው የስትሬት ኦፍ ሆርሙዝን ሰርጧን እዘጋታለሁ ብሎክ አረጋታለሁ፣ አንድም ሀገር መግባትና መውጣት አይችልም፣ እነ ቻይናም ሆነ እነ ፊሊፒንስም ሆነ ማንም አይጠቀምም እኛ ካልተጠቀምን እና እዘጋዋለሁ ምናምን ነገር ሲል ነበር እና ሌሎች ሀገራት ኢንቮልቭ አደርጋለሁ ማለት ሀገራትን አስገባለሁ ምናምን ነገር እያለ ነበር እና አሁን ማለት ነው ከጥቂት ደቂቃዎች በፊት የመጀመሪያው ሀገር ሪጀክት አድርገዋለች ይህን ኦፈር። እሷም ዩኬ ናት። ዩኬ እኛ ኢንቮልቭ አናደርግም ብላለች። ማለት ሌላ መንገድ ፈልግ፣ ቫያብል የሆነ ፕላን ፈልግ፣ ላይክ ወርክ ዲስ ትሩ እንጂ እኛ አንገባበትም እዚህ ነገር ውስጥ። ትራምፕ ደግሞ ማለት ነው ፎክስ ኒውስ ላይ ወጥቶ ዩኬ ታግዘናለች፣ ላይክ በጣም ላይክ ሹር ሆኖ ማለት ነው ታግዘናለች። ሌሎችም ፍራንስ ምናምንም ኡርጀንትሊ ላይክ ወርክ እያደረግን ነው ስለ መጥተው እንዲያግዙ ምናምን ነገር እያለ ነው እና የመጀመሪያው ሀገር ማለት ነው ሪጀክት አድርገዋለች። ማለት ይሄ ነገር ነገርን የሚያባብስ ነው። ሁሉም ሀገራት ኢንክሉዲንግ ሌሎች ጂሲሲዎችም ራሱ ከመደብደብ አልፎ ኦልሬዲ የተደበደቡ ነው እንግዲህ አይደለ ሆነቱ እየነበረ እነሱም እየቀመሱ ነበር እና ከመደብደብ አልፎ የእነሱም ኢምፖርትና ኤክስፖርትም አጓጉል የሚያደርግ ነገር ነው ኦፈር ያደረገው እና ምንም በቃ ሪያሊስቲክ አይመስልም። የመጀመሪያው ሀገር እንግዲህ ሪጀክት አድርገዋለች። ሌሎች ሀገራት ምን ያደርጋሉ አያደርጉም የሚለውን አንድ ላይ እናያለን። ሀሳብ ካላችሁ ኮሜንት ሴክሽን ስራ አስቀምጡት። በድርድሩ አለመስማማታቸውን ተከትሎ የኢራኑ ቆፍጣናው መሪ ሙጅተባ ኻሜኒ መግለጫ ሰጥቷል። እስልምና ጅምላ ጨራሽ መሳሪያ መያዝ አይፈቅድም በሚል አባቴ አያቱላህ አሊ ኻሜኒ ያስቀመጡትን ህግ ሽሬዋለሁ። ኢራንን የኒውክሌር ጦር መሳሪያ ማስታጠቅ የህልውና ጉዳይ እንጂ ለድርድር የሚቀርብ ተራ አጀንዳ አይደለም። ዓለም በህግ ሳይሆን በጉልበተኞች በምትተዳደርበት በዚህ ወቅት ለመውረርና ለመዝረፍ የመጣን ጉልበተኛ በጉልበት ለመመለስ ብቸኛው መንገድ ኢራንን የኒውክሌር ጦር መሳሪያ ባለቤት ማድረግ ነው። አስፈላጊ ሆኖ ከተገኘ ኢራን በቀናት ውስጥ የኒውክሌር ጦር መሳሪያ የመታጠቅ አቅም እንዳላት ጠላቶች ሊገነዘቡ ይገባል። ኢራንን በአጭር ጊዜ ውስጥ የኒውክሌር ጦር መሳሪያ እንድታስታጥቅም ለሀገሪቱ ብሔራዊ ዘበኛ ትዕዛዝ አስተላልፈዋል ተብሏል። አሁን ላይ አሜሪካ በሀገርነት ታሪኳ እንደዚህ ተዋርዳ አታውቅም። የሆርሙዝ ሰርጥን ከኢራን ማስከፈት ሲያቅታት የሆርሙዝ ሰርጥን እዘጋለሁ፣ የማንም ሀገር መርከብ ወደ ሆርሙዝ መግባትም ሆነ መውጣት አይችልም፣ ሆርሙዝ ሰርጥን እቆጣጠራለሁ ማለቷ የሚታወስ ሲሆን አሁን ላይ ቻይና ይህን የአሜሪካ የሆርሙዝን እገዳ ከቁብ ሳትቆጥረው በሆርሙዝ የባህር መተላለፊያ ላይ እየተንሸራሸረች ትገኛለች። አሜሪካም ዝምታው መርጣለች። የሩሲያው ቆፍጣናው መሪ ቭላድሚር ፑቲን ደግሞ የሩሲያ መርከብ እንኳን ማገድ መምታት ቀርቶ ዝንቡን እሺ የሚል ካለ ከባድ ዋጋ ይከፍላል ሲል ተናግሯል። አሁን ላይ ራስን ማስከበር የሚቻለው በጉልበት ለሚመጣ በጉልበት መልስ በመስጠት ነው። እስኪ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ብሬኪንግ የአሜሪካ የጦር መርከቦች ሆርሙዝ ሰርጥን ማገት ኦር መዝጋት መጀመራቸው ታውቋል። ዶናልድ ትራምፕ በትናንትናው ዕለት የሆርሙዝ ሰርጥን እዘጋለሁ ብለው ሲዝቱ እንደነበረ ታውቃላችሁ። ሴንትኮም ኦር የአሜሪካ ሴንትራል ኮማንድ እንዳሳወቀው እንግዲህ ከደቂቃዎች በፊት ጀምሮ ሆርሙዝ ሰርጥን ከጀርባ የምታዩቸው የአሜሪካ ዲስትሮየር መርከቦች መዝጋታቸውን አሳውቋል። አኮርዲንግ ቱ ሴንትኮም እንግዲህ የተዘጉት ወደ ከሆርሙዝ ሰርጥን አልፈው ወደ ኢራኒያን ወደቦች ሂደው ከኢራን ነዳጅም ሆነ ማንኛውን መቃጭ ነው ለመምጣት የሚሞክሩ መርከቦችን ነው ይይዛለው በቁጥጥር ስር አውላለሁ ያለው። በሌላ በኩል ግን ወደ ፐርሺያን ሲ በመሄድ የሌሎች ሚድል ኢስት ሀገራቶች ላይ ዶክ አድርገው ከዛ ነዳጅም ሆነ ማንኛውም መቃጭ ነው የሚወጡትን ግን አፕሩቭ አድርጋለሁ ምንድነው እያየው አፕሩቭ አድርጋለሁ ብሏል። ሶ ታርጌቱ ወደ ኢራን የሚሄዱ መርከቦችን ነው የተባለው። ናው ዘ ፕሮብለም ምንድነው? ወደ ኢራን ሂደው ከኢራን ወደቦች ወር ከኢራን ነዳጅ ፋሲሊቲዎች ነዳጅ ነው የሚወጡ መርከቦች አብዛኞቹ የቻይና መሆናቸው ነው። ሴንትኮም ሪጋርድለስ ኦፍ ደ ፍላግ የማንም አገር ይሁኑ ይይዛለሁ ብሏል። ሪጋርድለስ ኦፍ ደ ፍላግ ኦር የሚያውለበልቡት ባንዲራ የማንም ይሁን የማ ወደ ኢራን ሂደው ነዳጅ ከጫኑ ይይዛለሁ ብሏል። ሶ እንደምታውቁት ኢራን 90% የሚሆነውን ከ80 እስከ 90% የሚሆነውን ነዳጇን ኤክስፖርት የምታደርገው ለቻይና ማርኬት ነው። ሶ የቻይና ነዳጅ ጫኝ መርከቦች ናቸው መጥተው የኢራን ነዳጅ ጭነው የሚወጡት። ሶ እነዚህን መርከቦች ሊይዝ ነው ወይ ዶናልድ ትራምፕ? ምክንያቱም የቀረው 10% በብላክ ማርኬትም በምንም በላንድ ወደ ፓኪስታን ወደ ጎረቤት ሀገራቶች ቢወጣም 90% የሚሆነው ወደ ቻይና ነው የሚወጣው። ሶ የቻይናን ነዳጅ ጭነው የሚወጡ መርከቦችን ዶናልድ ትራምፕ በሚሊታሪ መርከቦች ሊይዝ ነው ወይ በቁጥጥር ስር ሊያውል ነው ወይ የሚለውን የምናየው ነው የሚሆነው። this is going to be a dangerous development ሊሆን ይችላል። በቻይና በኩል እስካሁን ድረስ የተባለ ነገር የለም። ከደቂቃዎች በፊት ነው እንግዲህ ዶናልድ ትራምፕ ኦር ሴንትኮም ይሄንን ያሳወቀው። የምር ከቻይና መርከቦች ጋር የሚጋፈጡ ከሆነ what will happen? ቻይናስ ኢንተረስቷን ለማስከበር መርከቦቿን ትልካለች ወይ? ምክንያቱም የቻይናን የነዳጅ ፍላጎት ኦልሞስት ወደ 20% የሚሆነውን የሚሞላው የኢራን ነዳጅ ኤክስፖርት ነው። ሶ ያንን መግታት ማለት የቻይናን ኢኮኖሚክ ኢንትረስት እና የቻይና ናሽናል ኢንትረስት ላይ መቆም ማለት ነው። ሶ ቻይናስ ምን ታደርጋለች የሚለውን ሪፕላይ ምንድን ነው የሚለውን ግን የምናየው ነው የሚሆነው። ለማንኛውም ከደቂቃዎች በፊት ብሎኬዱ መጀመሩን ሴንትኮም አሳውቋል። ቻይና የአሜሪካን አስጠነቀቀች። ትናንትና ዶናልድ ትራምፕ የሆርሙዝ ሰርጥን ዘግቼ ከኢራን ነዳጅ የሚጭኑ መርከቦችን በሙሉ አስቆማለሁ ብለው መዛታቸውን ተከትሎ ቻይና እጅሽን ሰብስቢ የኔ ናት
ብላ እያስጠነቀቀች ነው ያለችው። እንደምታውቁት የኢራን 90% የሚሆነውን የነዳጅ ኤክስፖርት የምትገዛው ቻይና ነች። ኦር የቻይናን ከ20 እስከ 25% የሚሆነውን የነዳጅ አቅርቦት የሚቀርበው ከኢራን ነው። እዚህ ውስጥ አሜሪካ እጇን አስገብታ እንግዲህ ይህንን ብሎክ አድርጋለሁ ማለቷን ተከትሎ በእኛ ጉዳይ ላይ እጃችሁን ማስገባታችሁን አቁሙ ብላ አስጠንቅቃለች። በሌላ በኩል የቻይና ዲፌንስ ሚኒስቴር የሆኑት ዶንግ ጆ እንደተናገሩት አሁንም መርከቦቻችን ሁርሙዝ ሰርጥን አልፈው ነዳጃቸውን እየቀዱ ነው፣ ማንም ሊያስቆማቸው አይችልም፣ ኢንተረስታችንን እናስከብራለን። ሌሎች የፎሬን ሀገራቶች በትምህርት ጥቅስ ያስቀምጡትና ያው አሜሪካን ማለት ነው እጃቸውን እዚህ ውስጥ ከማስገባት እንዲቆጠቡ አስጠንቅቀዋል። ይህ በእንዲህ እንዳለ ሮይተርስ ዛሬ ይዞት በወጣው ዘገባ እንግዲህ ዶናልድ ትራምፕ ትናንትና ከትናንት ጀምሮ ዘግቻለሁ፣ ማንም የኢራን ነዳጅ ጭኖ የሚወጣ የለም ብለው ዘግቻለሁ ብሎ በፈኮሩበት ሰዓት ግን ዛሬ የቻይና ሁለት መርከቦች አንደኛው ወደ ሁርሙዝ አልፎ እንደገባና አንደኛው ደግሞ ከሁርሙዝ መልሶ እንደወጣ ታውቋል። ሰው ሁለት መርከቦች አልፈዋል። ይህንን ብሎኬድ ማለፋቸው ታውቋል። እና ዶናልድ ትራምፕ እያሉት ያለው ነገር ያን ያህል ኢፌክቲቭ ነው ወይ? ይህን ብሎክ ማድረግ ያን ያህል ኢፌክቲቭ ነው ወይ? ነው ወይስ የቻይናን የነዳጅ ጫኝ መርከቦች ከኢራን የሚገዙ ነዳጅ ጫኝ መርከቦችንስ ማስቆም ይችላሉ ወይ የሚለውን እስካሁን ድረስ ምንም የታወቀ ነገር የለም። ምክንያቱም የቻይና መርከቦች አሁንም እያለፉ ነው። ኤንድ ቻይና ደግሞ አስፈላጊውን ሁሉ እርምጃ ወስዳለሁ እዚህ እንትኔ ውስጥ ኢንተርፌር ለማድረግ የሚሞክሩ ብላለች። ጉዳዮቹን በውይይት ፍቱ እንጂ በእኔ ጉዳይ አትግቡ ብላለች። እንግዲህ ቻይና በአሁኑ ሰዓት ሰበር መረጃ ተሰምቷል። የቱርኩ መሪ ባባ ኤርዶጋን እኛ ከኢራን ጎን ነን፣ የኢራንን ሉዓላዊነትና የህዝቦቿን መረጋጋት ኢላማ ያደረጉትን ጥቃቶች እናወግዛለን ሲል ባባ ኤርዶጋን ተናግሯል። በሌላ በኩል ደግሞ የጀርመን የፈረንሳይና የእንግሊዝ መንግስቶች እኛ ከእስራኤል ጎን ነን፣ የኢራን አገዛዝ ሊያበቃለት ይገባል ሲሉ መግለጫ አውጥተዋል። ነገር ግን ኢራን ሙሉ ዓለምን ብቻዋን እያስጨነቀች ትገኛለች። የእስራኤል ከተሞችም በኢራን ሚሳኤሎች ሸዋር እየወሰዱ ይገኛል። ምሽቱ አሁንም ጦርነቱ እንደቀጠለ ነው። በሌላ መረጃ መለሳለሁ። ቤቱ ፎሎ እያደረጋችሁ